ሰላም እንዴት ናችሁ? ዋሲ ነኝ ከካናዳ። ሁሉ ሰላም ነው ወይ? ዛሬ የምናየው የዩኒቨርሲቲ ኦፍ አልበርታ ያወጣውን የስኮላርሺፕ ነው። እንዴት አፕላይ ማድረግ እንደምትችሉ የሚያሳይ ስቴፕ ባይ ስቴፕ የሚያሳየውን ይዤላችሁ መጥቻለሁ። እንድትከታተሉ ነው። ግን በቅድሚያ ይህንን ዩቲዩብ ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ ይሁንላችሁ። እሺ እንግዲህ ሊንኩን በቲክቶክ ማስቀምጬላችኋለሁ፣ እዚህ ዩቲዩብ ላይ ማስቀምጥላችኋለሁ የዌብሳይቱን ሊንክ ማለት ነው። ሶ አፕላይ ለማድረግ ወደ ታች ስክሮል እናደርግና እነዚህ የሚያስፈልጉት አንብቧቸው። ኦኬ እኔ ስላነበብኳቸው ነው። ካነበቧቸው በኋላ ጥሩ ነው አፕላይ ማድረግ። ሶ እዚህ ጋር ወደ ታች ከወረድን በኋላ ክሊክ ሂር ቱ ስታርት አፕሊኬሽን የሚል አለ። እሱን ነው የምትነኩት። እሱ እንደነካችሁ ወደዚህኛው ፔጅ ያመጣችኋል። ሶ አሁንም የምታነቡትን አንብባችሁ ወደ ታች ኦኬ ወደ ታች እንሄዳለን። ወደ ታች ስንሄድ እዚህ ጋር ሁለት አማራጮች አሉ። ኦኬ ኦል ፕሮግራምስ ኤክሰፕት ሎው እና የሎው ማለት ነው። ኦኬ እዚህ ጋር የመጀመሪያው አፕላይ ኢን ጋፕ የምትላለች፣ እሱ ከሎው በስተቀር የሆኑ ፕሮግራሞችን አፕላይ ልታደርጉ የምትፈልጉ ከሆነ እሱ ላይ ነው። ግን ሎው ላይ አፕላይ የምታደርጉ ከሆነ አፕላይ ኢን ጂኤስኤምኤስ የሚለው ላይ ነው። ሶ እኛ ለአሁኑ ግን እዚኛው አፕላይ ኢን ጋፕ የሚለውን እንነካል። ተመሳሳይ ነው። ኦኬ ሁኔታው ተመሳሳይ ነው። ሶ አፕላይ የሚለውን ንኩ። ከዛ አሁንም ወደ ታች ስትሄዱ አፕላይ ናው የምትላለች። ኦኬ እሷን አፕላይ ናው ትነካላችሁ። ሶ ግድ ያው ፖርታል መክፈት ስላለብን ክሬት ማድረግ አለብን። የነበራችሁ ሰዎች ይሄ ዩዘር ኔም እና ፓስወርድ የዩኒቨርሲቲ ኦፍ አልበርታ ከዚህ በፊት የምትጠቀሙ ከሆነ ሎጊን ብቻ ብላችሁ ዩዘር ኔማችሁና ፓስወርዳችሁን አስገብታችሁ ግን የመጀመሪያ ከሆናችሁ ክሬት የምታደርጉ፣ ስለዚህ እኔ ደግሞ ገና ለመጀመሪያ ለመጣችሁ ስለሆነ ክሬት የሚለውን አካውንት የሚለውን ትነካላችሁ። ሶ እዚህ ጋር ኢሜል የሚለውን ኢሜል አድረሳችሁን ፈርስት ኔም ጋር የሚለውን ደግሞ የእናንተን ስም እስከና አባታችሁ ብጽፉ መልካም ነው። ከዛ ላስት ኔም የሚለው ላይ የአያታችሁን ስም፣ ሶ በርዝ ዴት ላይ የሚለውን ይኸው ወሩ አለ፣ ቀኑ አለ፣ አመቱ አለ። ሶ እሱን ካረግን በኋላ ኮንቲኒው ነው የምንለው ማለት ነው። ከዛ ይህንን ፔጅ ታገኛላችሁ። እዚህ ጋር ፒናችሁን ቴምፖራሪ ፒን ይጠይቃችኋል። ይህን ቴምፖራሪ ፒን የምታገኙት ኢሜላችሁ ላይ ነው። ኦኬ ኢሜላችሁ ላይ ይልኩላችኋል። እናንተ ከዛ ቁጥሩን ኮፒ አድርጋችሁ እዚህ ላይ ፔስት ነው የምታደርጉት። ኦኬ ከዛ በኋላ በርዝዴቱን ድጋሚ ቅድም እንደሞላችሁ ትሞሉትና ሎጊን እንላለን ማለት ነው። ከዛ በመቀጠል አዲስ የራሳችሁን ፓስዋርድ ክሬት እንድታደርጉ ነው የሚፈልገው። እዚህ ጋር እንድትጠነቀቁ የምፈልገው ፓስዋርድ ክሬት ስታደርጉ አንድ ፊደል ለምሳሌ ካፒታል ግድ አንድ ካፒታል መሆን አለበት። ኦኬ አንድ የግድ ደግሞ ቁጥር ብታስገቡ መልካም ነው። እንደዚህ ኮምባይንድ የሆነ ማለት ነው። ኦኬ ከቁጥርም ምንድነው ከሌተሩም አንድ እንትን የተቀናጀ ሚክስድ የሆነ ብታረጉ ፓስወርዳችሁን ስትሮንግ ያደርግላችኋል። ስለዚህ ፓስወርድ 12 አትሊስት በትንሹ ብዛቱ 12 መሆን አለበት። ነምበር የያዘ መሆን አለበት። ካፒታል ሌተር ኦኬ ካፒታል አንድ ቢያንስ አንድ ካፒታል ሌተር የያዘ መሆን አለበት። ሌላም ደግሞ ሌተር ያስፈልጋል። ሶ እንደዛ አድርጋችሁ 12 የሆኑ ብዛት ያላቸውን ፓስወርድ ክሬት አድርጉ ማለት ነው። ከዛ ኦልሬዲ ክሬት አረጋችሁ ማለት ነው። ሶ በቃ ይሄንን ካረጋችሁ በኋላ አፕሊኬሽናችሁን መቀጠል ነው ማለት ነው። ኦኬ እዚህ ጋር የዩኒቨርሲቲውን ክሬት አድርጋችኋል። የሚያስፈልጉትን ነገሮች እዚህ ጋር ስታርት ኒው አፕሊኬሽን ብላችሁ ትጀምራላችሁ ማለት ነው። የሚያስፈልጉ ነገሮችን እየሞላችሁ የትኛው እንትን ነው እያላችሁ መቀጠል ነው ማለት ነው። ኦኬ ሶ እንግዲህ ይህንን ይመስላል። ቀላለው የሞላችሁ መጨረስ ነው ማለት ነው። ለዛሬ የነበረን ዩኒቨርሲቲ ኦፍ አልበርታ እንዴት የትምህርቱን አፕላይ እንደምታደርጉ የሚያሳይ ነው። ሶ እንግዲህ ይቅናችሁ። መልካም ጊዜ ይሆንላችሁ። ባባይ